ሪዮን ንጉሞሃ ስናወራ ስለ ፍጥነቱ ስለ ድሪብሊንግ ችሎታ ወይም አርነ ስሎት እንዳሉትም የአንድ ለአንድ ተጋፍጦን ያለ መፍራት ከተጋጣሚ ተጫዋች አንድ ተጫዋች ጋር በአንድ ላይ 1v1 የመገናኘቱን ነገር የመዳፈር ነገር መድፈሩ ብቻ ሳይሆን ደግሞ የማለፍ ችሎታው ሌላም አርነ ስሎት ስም እያነሱ ሲያደንቁት ቆይተዋልና ፈጣን እግሮች አሉት። ከኳስ ጋር ያለው ደግሞ የቅርብ ኮንትሮል የሚደነቅ ነው። በዛ እድሜ ባሉ ተጫዋቾች ላይ ብዙ የማይታይ አይነት ብቃት ነው። ፍጥነቱ ደግሞ አይጣል ነው እና እነዚህ ሁሉ ተሰጦች እንዳሉ ሆነው ግን የዚህ ልጅ የልቦና ውቅር ደግሞ ስለ ማይንድ ሴት ካወራን በቅርቡ በሰጠው አንድ ቃለ ምልልስ ላይ አጭር ቃለ ምልልስ ላይ ባሎን ዶርን ማሸነፍ የሚችል ተጫዋች ነኝ አለ። ለወደፊቱ ማለት ነው። አሁን አይደል። እንደዚህ አይነት በራሱ የሚተማመን ወጣት በዚህ እድሜ ማየት በጣም ከባድ አታገኙ። I can win the Ballon d'Or የሚል ፍርጥም ብሎ መናገር በጣም ከባድ ነውና ምን ያህል ቢተማመን ነው በራሱ። ሊቨርፑልም ተማምኖበት ነው እድል የሰጠው። ለነገሩ በሊቨርፑል ዋና ቡድን ውስጥ የተሰለፈ በእድሜ ትንሹ ተጫዋች ተብሎ ባለፈው ጃንዋሪ ይሄን ታሪክ ሰርቷል። በኤፍኤ ካፕ ከአክሪንግተን ስታንሊ ጋር በነበረው ጨዋታ የቼልሲ ቁጭት የቼልሲ አካዳሚ እኮ ነበር 2024 ባለፈው እኮ አንድ አመት እኮ ነው ገና ወደ ሊቨርፑል ከመጣ ሴፕቴምበር ላይ የተፈጸመው ዝውውር ሊቨርፑሎች አባብለውት የራሳቸው የማድረጋቸው ጉዳይ ለቼልሲ የውስጥ እግር እሳት ሆኖ ቀርቷል። በለጋ እድሜው ኤፍኤ ካፕ የሚሆን ካራባኦ ካፕ ላይ ለሊቨርፑል ታሪክ የእድሜ ታሪክ ሰርቶ እድል ማግኘቱ ቼልሲዎችን ያስቆጫል።